ሚካኤል ሲፈጠርም የእግዚአብሔር መልአክ ነበረ። አሁንም ድረስ የማን መልአክ ነው? እስከ ምጽአት ድረስ የማን መልአክ ሆኖ ይቀጥላል? አው ሚካኤል መጥቶ መለከት ነፍቶ ነው ለተምጽአት የሚሆነው እኮ። ተመልከቱ፣ እንደፈጠራቸው ያገኛቸው ናቸው። ከነስማቸው የማን መላእክት ናቸው? ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል አለ። እችን ቃል እንዳትረሱ። ሚካኤልን የምናከብረው መልአክ ስለሆነ ሳይሆን የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። አብሯችሁ ያደገ ያሳደጋችሁ ያሳደገኝ መልአክ አላለም ያዕቆብ ልጆቹን ሲመርቅ? ያሳደገኝ መልአክ እነዚህን ሕፃናት ይባርክ ብሏል። በእናታችን ማዕፀን ስንጸነስ ጀምሮ ጽንሱን ይጠብቃል የእግዚአብሔር መልአክ ቆሞ። ከተወለድን በኋላ ስናድግ እንደ ሞግዚት አብረውን ናቸው መላእክት። በሕይወት ዘመናችን ኃጢአት ስንሰራ ስለ ኃጢአታችን ያለቅሳሉ፣ ያዝናሉ። በቁመቱ ልክ ክንፉን ስለዘረጋ ክንፉን አይተን አናከብረውም። ለምን? ወፍና ትንኝም ምን አላቸው? ክንፍ አላቸዋል። ክንፍ ቢሆን የሚያስከብረው ወፉንም ትንኙንም እናከብረው ነበረ። ክንፉን አይተን መልአክን አናከብረውም። ወበሲበቱ ለሰቢና ከብሮ ቀዲሙ። ሰውንም ደግሞ ሽበቱን አይተን አናከብረውም አሉ። ይህ እንኳን ባልጨርሰው ጥሩ ነው። ሰውን ሽበቱን አይተን አናከብረውም። ምክንያቱም እንጨትና ድንጋይም ሲቆዩ ምን ያወጣሉ? ይሄ ቢቀር ይሻላል አይደል? መላእክትን የምናከብራቸው በክንፋቸው አይደለም፣ መልአክ በመሆናቸው አይደለም። የማን መላእክት ስለሆኑ ነው? የእግዚአብሔር መላእክት ስለሆኑ። ሲፈጠሩ የእግዚአብሔር መልአክ ነበሩ። አሁንም ድረስ የእግዚአብሔር መላእክት ናቸው። እነ ሚካኤል እነ ገብርኤል አለቅነታቸውን የጠበቁ መላእክት ናቸዋል። ሐዋርያው ቅዱስ ታዲዮስ ወይም ይሁዳ በመልእክቱ አለቅነታቸውን የጠበቁ ማለት መልአክነታቸውን ማለት ነው። ሁለተኛው ምዕመናን እነ ሚካኤል እነ ገብርኤል የእግዚአብሔር መላእክት ብቻ አይደሉም፣ የእኛም መላእክት ናቸው። ለእያንዳንዳችን መልአክ አለን። ታውቃላችሁ? ምድር ላይ አሁን ጠባቂ የሚኖረው ምን አይነት ሰው ነው? እስቲ ጠባቂ ጋርዶች የሚኖረው ምን አይነት ሰው ነው? ወይ ባለስልጣን ነው፣ ወይ ባለጸጋ ነው፣ ወይ ዝነኛ ሰው ነው። ድሃ ከሆነ ጠባቂ አይኖረው። በምድር ላይ የሚመደብለት እንደው መንገድ ልቀቁለት ገሌ መጣ እያሉ የሚያሸረግዱ ሰዎች የሚመደብለት ሰው ወይ ገንዘብ ያለው ወይ ዝና ያለው ሰው ነው። እግዚአብሔር ግን ጠባቂ የመደበው ለዝነኞች ብቻ አይደለም፣ ገንዘብ ላላቸው ብቻ አይደለም። በቀን በሌሊት ከኛ የማይለዩ ከእናታችን ማህፀን ጀምሮ ሲጠብቁን የነበሩ በዋልንበት እየዋሉ ባደርንበት የሚያድሩ ጠባቂዎችን ለእያንዳንዳችን ሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን። በእውነት ለእያንዳንዳችን እግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን ላይ ከነጋባ ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች ካህናት፣ አበው መነኮሳት፣ መምህራን፣ ዘማሪያን፣ እንደዚሁም በዚህ የተሰበሰባችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ።
አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ከገናናው መልአክ ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት እንድንሳተፍ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በሚኖረን ቀሪ ጊዜ በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም በማለት ነቢየ እግዚአብሔር ዳዊት የተናገረው ቃል ነው። በዚህ ቃል ተነስተን እንማራለን። እስኪ ከኔ ጋር በሉ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል አለ። ነቢየ እግዚአብሔር ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በሚለው አረፍተ ነገሩ ስለ ቅዱሳን መላእክት ዛሬ በታላቅ ክብር ስናከብረው ከዋዜማ ጀምሮ እስከ ነገ ድረስ የምናሳልፈውን ሊቀ መላእክት ቅዱስ ሚካኤልን ጨምሮ በአጠቃላይ ቅዱሳን መላእክትን በሚመለከት ጥልቅ ምስጢር ያለው አጭር ቃል ግን ምስጢሩ ብዙ የሆነ ቃል ተናግሯል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል። የማን መልአክ? ምዕመናን እኛ ሚካኤልን፣ ገብርኤልን፣ መላእክትን በአጠቃላይ እናከብራቸዋለን። የምናከብራቸው ግን መላእክት ስለሆኑ አይደለም። የማን መላእክት ስለሆኑ ነው? አዎ ሚካኤልን፣ ገብርኤልን፣ ኡራኤልን ሌሎቹም መላእክት ሁሉ በተፈጥሯቸው መላእክት ስለሆኑ አይደለም የምናከብራቸው። የማን መላእክት በመሆናቸው ነው። መላእክት ሆነው የእግዚአብሔር ያልሆኑ አሉ የሉም? ሰይጣንና ሰራዊቱ በተፈጥሯቸው ምንድን ናቸው? ናቸው አይደሉም? እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ለሰይጣንና ለምኑ? በተፈጥሯቸው አጋንንትም መላእክት ናቸው። ከኔ ጋር ናቸው። አሁን አንዳንድ ሰው ምን ነው እግዚአብሔር እንደው ሳይቸግረው ምን አለ እንደው ሰይጣንን ባይፈጥረው ኖሮ የሚል ሰው አለ ብላችሁ አታውቁ? እንደው እግዚአብሔር ሰይጣንን ምን ነው ባልፈጠረው። እኔ ዛሬ ልነግራችሁ ነው፣ እግዚአብሔር ሰይጣንን አልፈጠረው። ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው ሳጥናኤልን ነው። ሳጥናኤል ሰማልያል የሚባል ቅዱስ መልአክ ነው የፈጠረው። ራሱን ወደ ሰይጣንነት ወደ ዲያብሎስነት የቀየረው ማን ነው? ራሱ ነው። እግዚአብሔር የፈጠረው ቅዱስ መልአክ ነው። ከተፈጠርክበት ቀን አንስቶ እስከ ወደቅክበት ጊዜ ድረስ በመንገድህ ፍጹም ነበርክ ይላል ነቢየ እግዚአብሔር ሕዝቅኤል። ቅዱስ አድርጎ ነው የፈጠረው። በራሱ ተነሳሽነት ራሱን ያረከሰ የጣለ ያራቆተ ራሱ ዲያብሎስ ነው። ሰይጣን አድርጎ አልፈጠረውም። እግዚአብሔር ቅዱስ መልአክ አድርጎ ነው የፈጠረው። ስለዚህ መላእክት በተፈጥሯቸው ሁሉም መላእክት ናቸው። አጋንንትም የወደቁ ቢሆኑም በተፈጥሯቸው ምንድን ናቸው? ከኔ ጋር ናችሁ? አሁን አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ወይስ ሌባ ነው? መልሱልኝ። እሷ የወለደችው ልጅ ነው። ሌባ የሆነው ማን ነው? ራሱ ነው። ስለዚህ እግዚአብሔር መልአክ ነው የፈጠረው። ከመልአክም ቅዱስ መልአክ ሊጋርድ የተቀባ ኪሩብ አሐዜ መንጦላይት
የሰማዩን የብርሃን መጋረጃ የሚይዝ ቅሩበ መለኮት ለመለኮት የቀረበ ቅዱስ መልአክን የፈጠረው ራሱን ሩቅ ዱቅ ያደረገው ያራቆተው የጣለው ራሱ ዲያብሎስ ነው። ግን በተፈጥሮ መልአክ ነው ብለን ግን አናከብረውም። ሰይጣን ስገዱልኝ ቢለን አክብሩኝ ቢለን ዓለምን ሰጣችኋለሁ ቢለን አናከብረውም። ምክንያቱም መልአክ ቢሆንም የማን መልአክ አይደለም። ሚካኤልን ግን እናከብረዋለን። የማን መልአክ ስለሆነ? የእግዚአብሔር መልአክ። ገብርኤልን፣ ሁሉንም መላእክት በእውነት የምናከብራቸው በተፈጥሯቸው መላእክት ስለሆኑ አይደሉም። እንደውም አንዱ ባለቅኔ ምን አሉ መሰላችሁ? በቤተክርስቲያናችን አንድ ሊቅ ሲቀኙ ለመልአክ ይናከብሮ ለማስረጸ ክንፈ በመጠነ ነው ይቆሙ። መልአክን አሉ በቁመቱ ልክ ክንፉን ስለዘረጋ ክንፉን አይተን አናከብረውም። ለምን? ወፍና ትንኝም ምን አላቸው? ክንፍ አላቸዋል። ክንፍ ቢሆን የሚያስከብረው ወፉንም ትንኙንም እናከብረው ነበረ። ክንፉን አይተን መልአክን አናከብረውም። ወበሲበቱ ለሰቢና ከብሮ ቀዲሙ። ሰውንም ደግሞ ሽበቱን አይተን አናከብረውም አሉ። ይህ እንኳን ባልጨርሰው ጥሩ ነው። ሰውን ሽበቱን አይተን አናከብረውም። ምክንያቱም እንጨትና ድንጋይም ሲቆዩ ምን ያወጣሉ? ይሄ ቢቀር ይሻላል አይደል? መላእክትን የምናከብራቸው በክንፋቸው አይደለም፣ መልአክ በመሆናቸው አይደለም። የማን መላእክት ስለሆኑ ነው? የእግዚአብሔር መላእክት ስለሆኑ። ሲፈጠሩ የእግዚአብሔር መልአክ ነበሩ። አሁንም ድረስ የእግዚአብሔር መላእክት ናቸው። እነ ሚካኤል እነ ገብርኤል አለቅነታቸውን የጠበቁ መላእክት ናቸዋል። ሐዋርያው ቅዱስ ታዲዮስ ወይም ይሁዳ በመልእክቱ አለቅነታቸውን የጠበቁ ማለት መልአክነታቸውን ማለት ነው። ሲመታቸውን ሚካኤል ሲፈጠርም የእግዚአብሔር መልአክ ነበረ። አሁንም ድረስ የማን መልአክ ነው? እስከ ምጽአት ድረስ የማን መልአክ ሆኖ ይቀጥላል? ሚካኤል መጥቶ መለከት ነፍቶ ነው ዕለተ ምጽአት የሚሆነው እኮ። ተመልከቱ፣ እንደፈጠራቸው ያገኛቸው ናቸው። ከነስማቸው የማን መላእክት ናቸው? ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል አለ። እችን ቃል እንዳትረሱ። ሚካኤልን የምናከብረው መልአክ ስለሆነ ሳይሆን የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። ሁለተኛው ምዕመናን፣ እነ ሚካኤል እነ ገብርኤል የእግዚአብሔር መላእክት ብቻ አይደሉም፣ የእኛም መላእክት ናቸው። የእኛ ናቸው አይደሉም? ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ ሲናገር ምን አለመሰላችሁ? ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቋል። እዚህ ፊት ለፊት ከተቀመጡት ከህፃናት እድሜያቸው ትንሽ ነው ብላችሁ አንዳቸውን እንዳትንቋቸው። ውጪ በር ላይ ስትወጡ ከምታገኟቸው ነዳያን፣ ምጽዋት ከሚለምኑ ከድሆች መሃል ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ምግባር የለውም ኃጢአተኛ ነው ብላችሁ አንዱን እንዳትንቁ ተጠንቀቁ አለ ክርስቶስ። ለምን? መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ አለ። ምኖቻቸው? እስኪ በሉ መላእክቶቻቸው በሉ። ስለዚህ ታናሹ ህፃንም ለራሱ ምን አለው ማለት ነው? መልአክ አለው። ለእያንዳንዳችን መልአክ አለን። ታውቃላችሁ? ምድር ላይ አሁን ጠባቂ የሚኖረው ምን አይነት ሰው ነው? እስቲ ጠባቂ ጋርዶች የሚኖረው ምን አይነት ሰው? ወይ ባለስልጣን ነው፣ ወይ ባለጸጋ ነው፣ ወይ ዝነኛ ሰው ነው። ድሃ ከሆነ ጠባቂ አይኖረውም። በምድር ላይ የሚመደብለት እንደው መንገድ ልቀቁለት ገሌ መጣ እያሉ የሚያሸረግዱ ሰዎች የሚመደብለት ሰው ወይ ገንዘብ ያለው ወይ ዝና ያለው ሰው ነው። እግዚአብሔር ግን ጠባቂ የመደበው ለዝነኞች ብቻ አይደለም፣ ገንዘብ ላላቸው ብቻ አይደለም። በቀን በሌሊት ከኛ የማይለዩ ከእናታችን ማህፀን ጀምሮ ሲጠብቁን የነበሩ በዋልንበት እየዋሉ ባደርንበት የሚያድሩ ጠባቂዎችን ለእያንዳንዳችን ሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን። በእውነት ለእያንዳንዳችን። ስለዚህ የየራሳችን መልአክ አለን ማለት ነው። ከኔ ጋር ናችሁ ምዕመናን? አሁን ደስ ብሏችሁ ነው መሄድ አለባችሁ። እያንዳንዳችሁ የየራሳችሁ ምን አላችሁ? መልአክ አላችሁ። አብሯችሁ ያደገ ያሳደጋችሁ። ያሳደገኝ መልአክ አላለም ያዕቆብ ልጆቹን ሲመርቅ? ያሳደገኝ መልአክ እነዚህን ሕፃናት ይባርክ ብሏል። በእናታችን ማህፀን ስንጸነስ ጀምሮ ጽንሱን ይጠብቃል የእግዚአብሔር መልአክ ቆሞ። ከተወለድን በኋላ ስናድግ እንደ ሞግዚት አብረውን ናቸው መላእክት። በሕይወት ዘመናችን ኃጢአት ስንሰራ ስለ ኃጢአታችን ያለቅሳሉ፣ ያዝናሉ። በጎ ነገር ስንሰራ ደስ ይላቸዋል።
በጎ ስራችንን ይመዘግባሉ። ለማን ሊያቀርቡ? እባክህ ማረው፣ ይቅር በለው፣ ይህ ሰው መልካም ሰርቷል ሊሉ ስለኛ ይጸልያሉ። እንደውም ቅዱስ ባስሌዎስ ለጠባቂ መልአክ የሚጸለይ ጸሎት በዚህ ውዳሴ አምላክ በተባለ መጽሐፍ ላይ ጽፎልን፣ ጠባቂ መልአካችንን በጸሎት ሁሉ እናናግረዋለን። ለእያንዳንዳችን ጠባቂ መላእክትን የሰጠን አምላክ ስሙ የተመሰገነ ይሁን። ስለዚህ መላእክት የእግዚአብሔር መላእክት ብቻ ሳይሆኑ የማን መላእክት ናቸው? የእኛም ናቸው። የኔ ሚካኤል ልትሉ ትችላላችሁ፣ የኔ ገብርኤል ልትሉ ትችላላችሁ። ለእያንዳንዳችን እግዚአብሔር በመዓልት በሌሊት ለኃጥኡ ለጻድቁ፣ ለምዕመኑ ለመናፍቁ፣ ለካዱት ሰዎች ሳይቀር ጠባቂ መልአክ አላቸው። በነገራችን እግዚአብሔር የለም ለሚሉ ሰዎች ጠባቂ መልአክ አላቸው። መላእክተ ጽልመት የሚባሉ ከ99ኙ ነገደ መላእክት መካከል አሉ። መላእክተ ጽልመት የሚባሉ የካዱ ሰዎችን ይጠብቃሉ፣ በቀን በሌሊት ይጠብቃሉ። እነዚህን ጠባቂዎች እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። ስለዚህ መላእክት አንደኛ የማን መላእክት ናቸው አልኳችሁ? ሁለተኛ የማን ናቸው? የእኛ ናቸው። በእውነት ስለ መላእክት መማር በጣም ያስፈልጋል። ምክንያቱም መላእክት በእርግጥ ስለ መላእክት ያለን እውቀት በጣም ትንሽ ነው። ግን ወዳጆቻችን ዘመዶቻችን ስለሆኑ ስለ እነሱ ማወቅ ያስፈልጋል። በእውነት ሰው አሁን ውጭ ሀገር ዘመድ አለኝ ብሎ ይኩራራል አይደለ? ከኔ ጋር ናቸው። አዎ ዘመድ አለ፣ የኔ ዘመዶች እኮ አውሮፓ አሜሪካን ያሉት ብሎ ሰው ኩፍስ ይላል። የሁላችን ዘመዶች ታላቅ ወንድሞቻችን መላእክት በሰማያት አሉ። ስለ እነሱ መስማት ደስ ይላል። ስለ ዘመድ መስማት ስለሆነ መላእክት ከኛ ቀድመው የተፈጠሩ፣ እኛ ስንወለድ ወይም ስንፈጠር እልል ብለው እግዚአብሔርን ያመሰግኑ ነበር። በዚህ በመጽሐፈ ኢዮብ ምዕራፍ 33 ላይ እግዚአብሔር የእግዚአብሔር ልጆች እልል ሲሉ ነበር ብሏል። የእግዚአብሔር ልጆች የተባሉ መላእክት ናቸው። እኛ ስንፈጠር ደስ ይላቸው የነበሩ ለሰው ቅን የሚያስቡ ጠባቂዎቻችን ናቸው መላእክት። ስለ መላእክት ማወቅ በጣም ያስፈልጋል። መላእክትን ሚካኤልን፣ ገብርኤልን ስናከብር አንዳንድ ሰው ከመጽሐፍ ቅዱስ ውጭ ያለን ይመስለዋል። መጽሐፍ ቅዱስን የሚያነብ ሰው መላእክት የሌሉበት መጽሐፍ ማግኘት በጣም ይቸገራል። በዚህ መጽሐፍ ቅዱስ በምንለው መጽሐፍ ውስጥ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ካነበባችሁ ከመጽሐፈ አስቴርና ከትንቢተ ሐጌ በስተቀር መላእክት የሌሉበት መጽሐፍ የለም። በሁሉም መጽሐፍ ላይ መላእክት አሉ። የመጨረሻው መጽሐፍ እንደውም የዮሐንስ ራእይ ነው። በዮሐንስ ራእይ ደግሞ በ22ቱም ምዕራፍ ላይ መላእክት አሉ። መላእክት የሌሉበት ክርስትና፣ መላእክት ያላጀቡት ክርስቶስ እኛ እናውቅ። በክርስትና ውስጥ መላእክት አሉ። ተመልከቱ፣ ክርስቶስ ከመወለዱ በፊት በእመቤታችን ፊት መጥቶ ያበሰረው ማን ነበረ? ቅዱስ። ስለዚህ የሰው ልጅ ድነት የጀመረው በገብርኤል ነው። ጌታ ሲወለድ ሌሊቱን ሙሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ሲወለድ የዘመሩት እነሱ ናቸው። 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ በዲያብሎስ ተፈትኖ ዲያብሎስን ድል ከነሳ በኋላ መላእክት ቀርበው አገለገሉት ይላል። ክርስቶስ ከመላእክት ተለይቶ አያውቅም። ወደ ምድረ በዳ ሲሄድ መላእክት አብረውት ነበሩ ይላል። በዕለተ ዓርብ በተሰቀለ ጊዜ መላእክት እኮ ነበሩ። በነገራችን ላይ ክርስቶስ በተሰቀለበት በዕለተ ዓርብ እንደ መላእክት የተጨነቀ የለም። በጣም ተጨንቀዋል። ምን አስጨነቃቸው መሰላችሁ? እነሱ በሰማይ በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ እየተንቀጠቀጡ ያመሰግኑታል አይደለም? እነሱ ተንቀጥቅጠው የሚያመሰግኑት አምላክን ፊቱን ማየት አይገባንም የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ተመልክተዋል። ፊቱን በጥፊ ሲመታ ተመልክተዋል። ተንቀጠቀጡ። በዕለተ ዓርብ አሁን ሌሊት ዛሬ ሲባል እንደምትሰሙት ጌታ ሲሰቀል ሚካኤል ዝም አለ። ገብርኤል ደግሞ ተደነቀ። እንዴት ያለ ትዕግስት ነው ብሎ ማለት ነው። እንደውም ቅዱስ ገብርኤል ሰይፉን አነሳ። የእግዚአብሔር ቸርነት ከለከለችው። ሰይፉን ጣለው ነው የሚለው። ሰይፉ ምድርን ሰንጥቆ እስከ ምጽአት ድረስ እየሄደ ነው። ለመላእክት አስጨናቂ ቀን ነበረ። በዕለተ ዓርብ እርቃኑን ሲገፉት፣ በአደባባይ የሾህ አክሊል ሲደፉበት ቅዱስ ሚካኤል ቅዱስ ገብርኤል ተጨንቀዋል። ሰራዊተ መላእክት ተረብሸዋል። እርቃኑን በአደባባይ ሲሰቀል በክንፎቻቸው መጥተው ስጋውን ሸፍነውታል። ስለማይታዩ እኛ እርቃኑ ተሸፍኖ አልታየንም፣
ግን መላእክት ወይ ኬልልዎ ስጋው ወደሙ ለመድኃኔ ዓለም እያልን አይደል የምንቀድሰው? አዎ መተው ስጋውና ደሙን ሸፍነውታል። መላእክት በተጨነቀ በጸለየ ጊዜ የሚያበረታው መልአክ ታየው ይላል። ተመልከቱ፣ ክርስቶስ ሞትን ድል አድርጎ ሲነሳ ደግሞ በመቃብሩ ግራና ቀኝ ቁጭ ብለው የታዩት እነማን ናቸው? መላእክት ናቸው። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ የለም። እኔ መላእክትን የሚጠሉ ሰዎች በእውነት ልቡን አይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። በጣም ይገርማል። ጌታ ወደ ሰማይ ሲያርግ ደግሞ በእልልታ ያጀቡት እነማን ናቸው? መላእክት ናቸው። መላእክት ከክርስቶስ አጠገብ ናቸው ሁልጊዜ። መላእክትን ጠልታ አይሆንም ያለነሱ። እግዚአብሔር ቢፈቅድል ደግሞ ወደ እግዚአብሔር መንግስት ስትሄድ ከነማን ጋር ነው የምትኖረው? አሁን እዚህ ምድር ላይ ሚካኤል ሲባል ደስ የማይለው ሰው ሰማይ ቤት ሄዶ ከማን ጋር ሊኖር ነው? ወይስ እዛም ለብቻ አዳራሽ መስራት ይቻላል? አይቻልም። እግዚአብሔር ልቡን አይስጣቸው። እኔ በጣም አንድ ነገር ልንገራችሁና ወደ ቀጣዩ ነጥብ እመጣለሁ። የመጀመሪያዎቹ ክርስቲያኖች እንደውም ከመላእክት ጋር ከነበራቸው ፍቅር የተነሳ አንድ ያደረጉን ነገር አለ። አንድ ጊዜ ምን ሆነ? ከሐዋርያት መካከል ሐዋርያው ቅዱስ ጴጥሮስ እስር ቤት ገባ ይላል የሐዋርያት ሥራ። ጴጥሮስ ታስሮ እያለ በዚያን ዘመን የነበሩ ክርስቲያኖች አዝነው ቤት ውስጥ ቁጭ ብለው ያወራሉ። ከታሰረ ቀጥሎ መገደል ስለሆነ የሚጠብቀው እንደው ነገ ይገሉት ይሆን ከነገ ወዲያ ይገሉት ይሆን እያሉ በር ዘግተው በማታ ተሰብስበው በጭንቀት ያወራሉ። እያወሩ እያለ እኩለ ሌሊት ላይ የቤቱ በር በኃይል ተንኳኳ። ድንገት ሲንኳኳ ሮዴ የምትባል የቤት ውስጥ አገልጋይ ነበረች። ውጭና ክፈቺ ብለው ላኳት። በሩ በኃይል ይንኳኳል። ይች ሴት ሄደችና በሩን ከፈተችው። ከፍታው ማን እንደሆነ ስታይ መልሳ ደንግጣ ዘጋችው። ከዛ ተመልሳ መጣች። ምን ነው አሏት። ኧረ በር ላይ ጴጥሮስ ቆሟል አለች። ማን ቆመ? ጴጥሮስ የት ነው ያለው ብያቸዋል። ኧረ ተሳስተሽ ነው፣ ጴጥሮስ አይመስለንም። ምናልባት የጴጥሮስ ጠባቂ መልአኩ ሊሆን ይችላል አሉ። መልአክ ሊሆን ይችላል አሉ። ከኔ ጋር ናችሁ? ምን ሊሆን ይችላል? እስቲ አትዋሹ ምዕመናን። አሁን ሌሊት በራችሁ ቢንኳኳ መልአክ ሊሆን ይችላል ብላችሁ ተገምታላችሁ? ማን ሊሆን ይችላል ብላችሁ ነው የምታስቡ? ወይ ሌባ ነው አይደለ? ወይ መርዶ ነው። በቃ አክስቴ ሞታ ነው ማለት ነው የሚለው አይደለ? ሰው በቃ አያቴ አረፈች ማለት ነው የሚለው። በመሰረቱ የኛ በር ለመክፈት ራሱ ስንት ነገር አይደል የሚጫንበት። አስቸጋሪ እኮ ነው ለመክፈት ራሱ ያስቸግራል። ይቺ ሴት ግን ሄዳ ስትነግራቸው መልአክ ነበረ፣ መልአክ ሊሆን ይችላል አሉ። የመጀመሪያዎቹ ክርስቲያኖች በር ሲንኳኳ መልአክ ሊሆን ይችላል ብለው የሚገምቱ ነበሩ። ይህን ያህል ቅርብ ናቸው ማለት ነው። የመላእክቱን ፍቅር በሁላችን ይሳልብን። በዕለተ ምጽአት ክርስቶስ ሲመጣም ከመላእክቱ ጋር ነው የሚመጣው። ከአላፋት መላእክቱ ጋር ነው የሚመጣው። መለከት የሚነፋው ሚካኤል ነው። አብረውት የሚመጡት መላእክት ናቸው። እኛን ከሞትንበት የሚቀሰቅሱንም እነሱ ናቸው። ወደዛኛው ዓለም ወደ እግዚአብሔር እቅፍ ይዘውን የሚሄዱትም እነሱ ናቸው። ቢፈቅድልን ደግሞ የምንዘምረውም ከመላእክት ጋር ነው። ዝማሬ መላእክትን ለሁላችን ያሰማን።